ሰሞኑን የፌስቡክ ሜሴንጀር በትክክል እየሰራልን እንዳልሆነ ለአንዳንዶቻችን በተለያየ መንገድ ኢንቦክስ አድርጋችሁኛል። እኔም ቼክ ለማድረግ ሞክሬያለሁ። አንዳንድ ሰዎች ላይ በተለይም አፕዴት ያደረግን ሰዎች ጋር አንዳንድ ኢሹ አጋጥሞናልና ለሱ መፍትሄው እንዴት እንደሆነ ላሳያችሁ። የችግር የተፈጠረው ከአፕዴት ጋር ተያይዞ ከካቼ ጋር በተገናኘ ኢሹ ስለሆነ እሱን ኢሹ እንዴት ሪዞልቭ እንደምታደርጉት በቀላሉ እንዴት እንደምታስተካክሉት ላሳያችሁ። ሜሴንጀራችን አፕሊኬሽናችን ሎንግ ፕረስ ወይም ተጭነን ይዘን ዝም እንልና አፕ ኢንፎ ምትል ትመጣለች ይቺ ማለት ነው። ይቺ አንዳንድ ቦታ ላይ ደግሞ አይ ብቻ ልትሆን ትችላለች ኢንፎ ለማለት ነው። ወይም አፕ ኢንፎ ወይም አይ ወይም በአጠቃላይ ግን ምልክቷ እቺ አይ ነች። አይ የምትለዋን አንዴ እቺን እንጫናለን። ሶ ከሰር ላይ አንዴ መጀመሪያ ፎርስ ስቶፕ እንለዋለን። ፎርስ ስቶፕ እዛ ኦኬ የሚል ይመጣል። ኦኬ ትሉታላችሁ። በመቀጠልም ወደ ታይትንስ ዝቅ ታደርጉና እዚህ አካባቢ ምን የሚል አለ? ስቶሬጅ ኤንድ ካቼ የሚል አለ። ይሄን ትጫኑና ክሊር የምትለዋን ከስር ላይ ክሊር የምትለዋን እንደዚህ አንዴ ትነካላችሁ። በመቀጠል ደግሞ ክሊር ስቶሬጅ የምትለዋን አንዴ ትጫናላችሁ። ኦኬ ትላላችሁ። አሁን እንደ አዲስ ሜሴንጀራችሁን ስትከፍቱ ዩዘር ኔም እና ፓስወርድ ይጠይቃችኋል። ሎጊን አድርጋችሁ መግባት ነው። ካልፈለጋችሁ እዛው ላይ ይመጣላችኋል። ኮንቲኒው ብላችሁ መግባት ትችላላችሁ። አሊያም ፓስወርድ እና ዩዘር ኔም መጻፍ ካልፈለጋችሁ ፌስቡካችሁን አፕሊኬሽኑን ትከፍቱና ላይ ሜሴንጀር የምትለዋን ይቺን ስትጫኑ ራሱ ዩዘር ኔም ሳይጠይቃችሁ ዩዘር ኔማችሁን ፒክ አድርጎ ኮንቲኒው የሚል ይመጣል። ኮንቲኒው ብላችሁ መግባት ትችላላችሁ። ችግሩ ይቀርፋል ማለት ነው። Peace.